ራእዩን የመቀበል አንደርስታንድ የማድረግ ኢንተርናላይዝ የማድረግ ከራሳችሁ ጋር የማዋሃድ እንደተጠራችሁ ዲዘር የምታረጉበት የመቀበል ደረጃ። ሁለተኛው ደረጃ ደግሞ የመደበቅ ደረጃ። የገባችሁ የተቀበላችሁትን ነገር ይዛችሁ ትደበቃላችሁ። ሶስተኛው የመገለጥ ደረጃ። ይሄ የመገለጥ ደረጃ ረዥሙ ደረጃ። ትቀበላለህ፣ ትደበቃለህ። ከዛ በኋላ ለመገለጥ ስታስብ ግን እንደው ዝም ብሎ በአንድ ጀበር በአንድ ጊዜ ይሄ እገለጣለሁ ምናምን ብለህ እንዳታስብ፣ ረዥም ደረጃ ታሳልፋለህ። ከመገለጥ ደረጃ ቀጥሎ የሚገጥም ደግሞ ምን መሰለህ? የተቃውሞ ደረጃ። ከቤት እስከ ደጅ፣ ከምታውቃቸው እስከማታውቃቸው፣ በስውርም በግልጽም ልክ መገለጥ ስትጀምር፣ መናገር ስትጀምር፣ ማገልገል ስትጀምር፣ ሻይን ማድረግ ስትጀምር፣ ቦታ ስትይዝ፣ ሰዎች ሲሰበሰቡ፣ 1 2 3 ምዕራፎች መጓዝ ስትጀምር የተቃውሞ ደረጃ ላይ ትመጣለህ። አንዳንዶቻችሁ የመቀበል ደረጃ፣ ሌሎቻችሁ የመደበቅ፣ ሌሎቻችሁ የመገለጥ፣ ሌሎቻችሁ ደግሞ የተቃውሞ ደረጃ ላይ ልትሆኑ ትችላላችሁ። ይሄ ተቃውሞ ግን እንደ ተቃውሞነት ብቻ አይቀጥልም። 5ኛ ከተቃውሞ ቀጥሎ የእድገት ደረጃ ይጀምራል። አትጠራጠር። ከተቃውሞ በፊት፣ ከመገለጥ በፊት፣ ከመደበቅ በፊት፣ ከመቀበል በፊት እድገት የለም። ጥሩ አድርጎ እግዚአብሔር አምላክ በተቃውሞ መንሽ ለንፋስ ይሰጥሃል። በደንብ አድርጎ ያበጥርሃል። በዚህም በግራም በፊትም ትደበደባለህ። ከዛ በኋላ እድገት ትጀምራለህ። ነገሮች ማደግ የሚጀምሩት ይገርምሃል፣ በአንተ ላይ የተገለጠና ያልተገለጠ ተቃውሞ መነሳት ሲጀምር የዛን ጊዜ ለአቅመ ተቃውሞ ደርሰሃል ማለት ነው። ለአቅመ አዳም እንደሚባለው በቃ አንተ ቀስትን ተግዳሮትን ለመመከት ስትሮንግ እየሆንክ ነው ማለት ነው። ቆዳክ እየወፈረ ነው ማለት ነው። አሁን አየህ፣ ሰዎች ምላሳቸውን ካላወጡብህ፣ ካላሽሟጠጡ፣ ወይም የሆነ ነገር ከፍ ዝቅ ሊያደርጉ ካልፈለጉ፣ መንገድክ ላይ ሊቆሙ ካልፈለጉ፣ በቃ አሁን ገና ድክ ድክ እያልክ ነው ማለት ነው። እያደግ ስትመጣ ሰዎች ወጥረው በርህን ከያዙ፣ በአንድም በሌላ ምክንያት ዲስከሬጅ ሊያደርጉ ከሞከሩ፣ አሁን በቀጥታ የተቃውሞ ደረጃ ላይ ይመጣል። ከዛ የእድገት ደረጃ ይጀምራል። ከእድገት ደረጃ ቀጥሎ በ6ኛ ደረጃ የብስለት ደረጃ ላይ ትመጣል። በቃ ታድጋለህ፣ ትበስላለህ። እንደ ጀመሩ መብሰል የለም፣ ትበስላለህ። የመጨረሻው የመብዛት ደረጃ ትበዛለህ። ዌሬቨር ዴይ ጎ፣ የትም ቢሄዱ አንተን እስከማያጡ ድረስ በገቡበት ቀድመህ እየገባ ስምህን መስማት እንኳን ባይፈልጉ፣ አንተን ማየት ባይፈልጉ እንኳን ሰላም የሚሏቸው ሰዎች ከአፋቸው ቃል ያንተ ቃል እስከማይጠፋ ድረስ በየቤቱ በየጓዳው የመብዛት ደረጃ ላይ እግዚአብሔር ያመጣል። አንድ እውነት ግን ነግርሃለሁ፣ ራእይ ከተቀበልክ የትም ሁን፣ አገር ውስጥም ውጭ አገርም ሁን፣ ቀይ ባህር ሙሴን እንዳላቆመው፣ ኢያሪኮ ኢያሱን እንዳላቆመው፣ ዮርዳኖስ ኤልያስና ኤልሳን እንዳላቆማቸው አንተንም በጌታ በኢየሱስ ስም የሚያቆም ነገር አይኖርም። ኤልያስና ኤልሳ ከገልጌላ ተነስተው ከቤቴል ተነስተው ኢያሪኮ እንደደረሱ አንተ ካሰብክበት የማትደርስበት ምንም ምክንያት የለም። ሙሴ 600,000 ሕዝብ እና ከዛ በላይ ይዞ ኤርትራ ቀይ ባህር እንዳላቆመው እውነቴን ነው የምነግርህ። እግዚአብሔር ለትልቅ ነገር ከጠራ እንኳን ትናንሽ ነገር ትላልቅ ነገር ማያቆምህ። አሚን በል በደንብ ጩሁና አሚን በል። ዛሬ የሆነ መንፈስ ተካፍለህ ትሄዳለህ። ራእይን በጌታ በኢየሱስ ስም አካል ይዞ ታየዋለህ። ትዝ ይላችኋል፣ ዮሴፍ በ18 ዓመቱ ነው ራእይ ያየው። 10 ጨካኝ ወንድሞች፣ ክፉ ሴት እስር ቤት መተውበታል፣ ግን ሊያቆሙት አልቻሉም። 10 ጨካኝ ወንድሞች ገጥመውታል። ክፉ ሴት አጋጥመዋለች፣ እስር ቤት አጋጥሞታል። እግዚአብሔር ግን ይገርምሃል፣ ህልሙን በእጁ አሳልፎ ሰጥቶታል። እውነቴን ነው የምነግርህ፣ ጨካኝ ሰዎች በመንገድህ ላይ ሊገጥሙ ይችላሉ። ክፉ ሰዎች በመንገድህ ላይ ሊቆሙ ይችላሉ። ባልጠበቅከው ነገር ልትወነጀል ትችላል። ግን አንድ እውነት እነግርሃለሁ፣ ዮሴፍ በ17 ዓመቱ ያየውን ህልሙን በጣም በሚገርም ሁኔታ እነዚህ ሁኔታዎችን ሁሉ አልፎ እግዚአብሔር እንዳስጨበጠው ልክ እንደዛ ክፉ ሰዎች ሊያቆሙ አይችሉም። አሜን በል። ዳዊት ወታደር ያለው፣ የታክስ አቅም ያለው፣ አማካሪ ያለው፣ የተናደደ ንጉሥ ሊያቆመው አልቻለም። እደግመዋለሁ፣ ዳዊትን ያሳደደው ወታደር ያለው ንጉሥ ነው። የታክስ አቅም ያለው ንጉሥ ነው። አማካሪዎች አሉት እና አኪጦፌልን የመሳሰለ የተናደደ ንጉሥ